ብትጠጣ ነው እንደዚህ? ስንት ነው ጠጣ? አታገባም እንዴ? ቆይ ኧረ አላገባም። ለምን? እሺ ተናስተልኝ እስቲ ማንጃ ፍቃድ እሺ እንዴት ነው አለቃ? ሰላም ነው? ሰላም እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታንፈስ ሊፈነዳ እኮ ነው የደረሰው ካራዝ ማለት ነው። ምን ያህል ብትጠጣ ነው እንደዚህ? ስንት ነው ጠጣ? ኧረ ትንሽ ነው። ስንት ነው ታንተ? አካሄድ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ ያልክ እንዳለ ፓራላይዝ እኮ ናረከው እንዴ? እስቲ እኔ የምልህ ምንድን ነው ጠጣ? ውስኪ ነው ጠጣ። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበርክ? ክለብ ነው? ክለብ የት የሚባለው ክለብ ነው? ስንት ከፈልክ ለውስኪ? 15 ምን አላት እንደነገር 15 ምንም አላትም እኮ። ስለዚህ 15 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ ባራም በጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር፣ ሲጠጣ ይሄ ልጅ ጎበዝ ነው አናዳዴ እያየሁ ነበር። እንዲቀጥል ነው ስትሬት ላይ ነድክ ጎበዝ። ውስኪ ደግሞ ጥሩ ነው ለጤና፣ ፊትም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ጨስክ? አላጨስክ? ጎበዝ። እሱ ደግሞ ተጨማሪ ነው። አለቃ እንግዲህ የድራፍትን ብርቱን ጥሩ ነው ይባል እንግዲህ እንካ ወንጃ ፍቃድ። እሺ ሰላም ግባ። ሰላም ግባ። ቀስ ያለ ይኸውልህ፣ ፍጥነት ኪሎ ሜትር አይደለም እድሜን ነው የምቀንስ። እሺ ኪሎ ሜትር አይደለም እድሜን ነው የምቀንስ። ኪሎ ሜትር ያው ነው እድሜን ነው የምቀንስ። እሺ ጎበዝ። እንግዲህ ቴንክ ዩ። ሰላም ግባ። አታገባም እንዴ? ቆይ ኧረ አላገባም። ለምን? ምንም ስለሌለኝ። እሺ ቤትና መኪና ተሰጥቶ 3 ሚሊዮን ብር ቢሰጥ? ኧረ እያጓጓኝ ነው። ታገባለህ? አላገባም። ለምን? ስላልተሰጠኝ። እኔ የምልህ የፈሩት ይደርሳል ይባላል። አዎ የፈሩት እኮ ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት። ለምን? እንዲደርስብኝ። ባለፈው ከፍቅረኛችሁ ጋር ተጣልታችሁ ነበር። ዛሬ እንዴት ታረቃችሁ? እንዴት መሰለህ፣ በአሁኑ ልክ ወደ ሱቅ ልወጣ ስል ኦን ዘ ስትሪት አገኘሁትና የሚገርምህ ቁልፍ ይላል ብዬ ስጠብቀው ሳይጠይቀኝ በራሱ አወጣና በራሱ ቁልፍ ከፍቶ ገባ። ኦ ማይ ጋድ ብዬ ሄጄ ተመልሼ መጣሁ። ከዛ በኋላ ልክ ስመለስ በራሱ ሶፋ፣ በራሱ ቲቪ፣ በራሱ ኮንፈርት፣ በራሱ ዋይፋይ የኔ እኮ ተቀምጧል እኮ የኔ እኮ አለ እኮ እሱን ሳይነካ በራሱ እየተንበላጠጠ ቁጭ ብሎ ያያል። ምን አይነት ወንድ ነው አልኩ። በራሱ እልፍ አልኩኝና ወደ ውስጥ ገባው ምናምን ኩክ አረጋለሁ። ኩክ እያደረኩኝ ታታታታ እያደረኩኝ እንዲህ አልኩና ማሬን አልኩት። ቤብ አቤት አለ። ውሃ ሙላ እስኪ ስል በራሱ ባልዲ ወጣና ሄዶ ሰርጎ ወልቶ ከዛ ከራሱ ባልዲ ወደ እኔ ባልዲ። ይሄ አይገርምም ታዲያ? አይገርምም? ምግብ እንብላ ስለው ከራሱ አወጣ። ምን ሳህን አውጥቶ እንጀራ አለ እንዴ በኪሱና ወጥ ምናምን እንዴ። ይሄ የሚገርም ወንድ ነው አልኩኝ። ከዛ በጣም ደስ አለኝ። የሚገርምህ መጨረሻ ማታ ወደ አልጋ ስንሄድ አልጋ ጋር ልክ ልተኛ በራሱ አልጋ ነው እንግዲህ አስብ፣ እኔ በራሴ እሱ በራሱ አልጋውን እንደዚህ ብለን ማር አልኩት። አቤት አለ። አሁን የምንጋባበት ጊዜ ደርሷል አልኩ። ከራሱ አልጋ የራሱን ትራስ ወርውሮ መጣል። የሀቢብቲ የኔ ፍቅር የኔን ስልስ ነፍስ ነገር የታደልኩሽ በዛው አገር
ኢትዮጵያዊ ስደተኛ ከሞት የዳንኩ ዕድለኛ። ጤና ይስጥልን እንደምናችሁ ከሱዳን መጣን ልናያችሁ መመልከቱን እኔ አልካድኩም ባገኘኋት እኔ አላልኩም አረ ምንድን ተስፋ አናቱ እንደዚህ ተስፋዬ አሁን ዝፈው ሰላም ነው ወንድሜ ምን አባፈለክ ልዘርፈኝ ነው አይደለም ምን አጢ ይሄ አስተላመነ ፊትህን ግን አይተኸው ታውቃለህ በመስጠት እኔ ልታወራኝ እንዴት አንተ እኮ ምን አድርጌ ነው ቆይ ግን ያዚህ ጀሮት እሮጥ እንዳዞር እጅፋም ምን ይመስላል በእናትህ ሰላም አቤት ስራ ላመለክት ነው ና ግባ እሺ ነው አጅሩ ና ቁጭ በል ወንድሜ አንተ ነህ እዚህ ድርጅት ስራ ያመለከትከው አዎ ቅድም ግን ቻኩ ችግር የለውም ይኸውልህ ሰው በማንነቱ አይተህ መገመት የለብህም ለሰው ልጅ ክብር ሊኖር ይገባል በዚህ እድሜ ውስጥ ጥላቻ ተንኮል ምን ይሰራልሃል እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው አንተ ግን እንደ ውሻ አንቋሸሽከኝ እንደ ቆሻሻ ነው ያረከኝ እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ እኔ እዚህ ካምፓኒ ባለቤት ሆኜ ሰው አከብራለሁ ለሰው ክብር ይኖራል ወልወለ ጨረስ እሺ አለቃ ይሄው እኮ ጨርሻለሁ እኔ ቻው አንተ ንፍጣ ከዛ ቤቢሽ ከተፍላ ትመጣለህ ከዛ ማናት ምናምን እንላለን ለካ ጎጎን የነበረችው ሳይድ ቺክ ናት እቺ ገርልፍሬንዱ ናት ጉዳልኩ ቢቢ ጉዳልኩ ከዛ ላንተ ልደውልልህ በደወልሽ እንደናሽ ሾክድ ነው እስቲ አሁን ነገ እንተደዋውለን እንገናኝና እናወራበታለን ተባብለን በቃ ከተገናኛችሁ በኋላ የምታወሩትን ትነግሪኛለሽ እኔ ጋር ያለው ይሄ ነው አንተ ጋርስ ምን አዲስ ነገር አለ እኔ ጋር ምን አዲስ አለ ምንም አዲስ ነገር የለም ኳስ ተጫወትኩ ፊልም አየው ዳኒ ከገርልፍሬንዱ ጋር እንደተለያየ ደውሎ ነገረኝ ተለያዩ መቼ እኔ እንጃ ምንድነው እኔ እንጃ ማለት እሺ ማን ነው እንለያያለን እኔ እንጃ ያማል እንዴት እሺ ምንድነው ታርቆ ነው ኧረ እኔ እንጃ ነው ያለ እኔ እንጃ ምን ሆነ ነው ለምንድነው ማጠይቀው ምን ተብሎ ነው የሚጠየቀው ይባላል እንዴ ምን ተፈጠረ ምንድነው ምን በደለች እሺ ሱንቶ ምን ተሰማው አስኗል ተከፋ እኔ እንጃ ደውልልኝ እንደውም ሲያቃጥል በእናት ምን ሆነሽ ነው ወጣቸው እንዴ ምን አምላኬ ሆይ ከፊት ለፊቴ ድንቅር እያሉ አላሰራ ያሉ ችግሮችን አንተ ከምድረ ገጽ አጥፋልኝ አሜን ተመስገን ጌታዬ ላንተ ምን ይሳናል ኧረ አባቴ ከጧት ጀምሮ ምንም አልበላሁም ዳቦ ግዢልኝ ይኸው እሺ አዎ ደውልለት አያለው ማማሩ ይኸውንካ ውይ አባቴ በጣም ነው የማመሰግነው ፈጣሪ ይስጥልኝ ብሩ እኮ ያንተ ነው ወንድሜ ከኪስ ወድቆ እንኳን ስጪ እኮ ነው የሰጠው እኔ ጓደኞች አሳፍረሽኝ እኔ ለገንዘብ ችግር አለብኝ ግን ጓደኞች እንደዚህ ማድረግ አለብኝ አልገባህም እኮ ይቅርታ በጣም ጓደኞቼ ለመጎራት ብዬ ነው እንጂ ያውቅ ያደረኩት ነገር እኔ አላምንሽም ከዚህ ወንዱ አላምንሽም ማን ይሄን ይቅርታ እኔ ይቅርብኝ በጣም ይቅርታ ካላመንከኝ እናቴን አስተዋውቅሃለሁ እርግጠኛ ነሽ ታስወግኛለሽ እሺ ነኝ የመጨረሻ ድረስ ምንም ያሉሽማ አትቆጣሽም ምንም አትልም ማሚዬ ፍቅረኛዬን ታዋቂው እሺ ልጅ ዳንያ ኧረ አይደለም ባለፈው ሄኖክ አይደለም ኦኬ ዛብራችሁ አጥራችሁ ናቲ ማን ነው አማኒ ነው እኮ ይሁን ቁመቱ ሲያምር ደስ የሚል ልጅ ገባ ወደ ግቡ ተጫወቱ ክፍልሽን አሳይ መሄዴ ነው እኔ መሰናበቴ ነው መሄዴ ነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ መሄዴ ነው እኔ መሰናበቴ ነው መሄዴ ነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ
የእናንተ ነገር አበቃለት ማለት ነው። የእናንተ ነገር በቃ መጨረሻው ይሄ ነው ማለት ነው። ይሄ ሁሉ ጊዜ ሳትደውልኝ ቴክስት ሳታደርግልኝ የቆየኸው የሆነ ነገር ብታገኝ ነው እንጂ ዝም ብለህ አይደለም። ኤደን እናቴ አርፋ ለቅሶ ላይ የነበርኩት ማለት ነው። ወይኔ ዴቪዬ የኔ ቆንጆ አም ሶሪ በእናትህ። ወይኔ በጣም አዝናለሁ። አልሰማሁም ነበርኩ። የኔ ፍቅር ይቅርታ። እሺ አብሽሪ ችግር የለውም አብሽር። በቃ የምፈልገው ነገር ካለ ሁልጊዜ ከጎንክ ነኝ። እሺ የኔ ቆንጆ። አይ እኔ አሁን ፍቅረኛ አለኝ። እኔም እናት አለኝ። እሺ ይበላጣል አሉ ደና የሚከራየው አለ እንዴ? አላው ይኖራል። ላጤ ነው ወይስ ትዳራ? አዎ ነኝ ላጤ ነኝ ያላገባው። እሺ ቤቱን ላሳይታ። አሳዩኛ። ናና። እሺ ቤቷች ናት። ኦዞሪ እሺ አሸዋም እንደምታዩ አሩጃለሁ። ድንጋይም እንደምታዩ አሩጃለሁ። እሺ እዚች ጋ ነው የምሰራልህ። ቀድስ እንዴ ገና ከፍዬ ነው እንደምታሰራልኝ እና እያየህ ባዶ ግቢ መሆኑን የሚከራይ ቤት የፈለግከው ምን አስበህ ነው? ነይ ታገጅላት። ነይ አንቺ ተመልሽ የሀገር ያለ መንግስት ያለ እኔ ነው የምለው የመንግስት ወታደር እንዲመጣልኝ። ምንድን ነው? አታስገቡንም እንዴ? አናስገባም። ቱጣ ሙሽሪቷ ቱጣ። እንዴት ሙሽሪት ትወጣለች? ባህላችንም አይደል? በባህላችን ኧረ ወጉም አይደለም ይሄ። እናንተም ተረጋጉ። እንደዚህ አይደረግም ማለት ነው። ቱጣ